ምንድን ነው ያንቺ ነው? ምንድን ነው ማን ነው? እንዴው አንዲት በሰው እጅ በራስ የደረሰ ጎበዝ እዛው መልሽ አርቲፊሻል ቂጥ ገዝተሽ ሊመጣሽ ደግሞ ቀልድ በእናትህ አንቺ ግን አቤት ድና እንጂ ምንድነው ልብስ እየቀየርሽ አይደል እንዴ? ያንቺ ልብስ ስንት ልብስ ነው የምለብሽው? 9 ቀሚስ ነው እንደምለብሽው? በእናትህ የሆነ ነገር ጠፍቶብኝ ነው። አንቺ እንደሆነ ሆነ ቦታ ስትሄጂ ነው የሆነ ነገር ትዝ የሚልሽ። እንዴት? አሁን ነው መጀመሪያ መዘጋጀት አለብሽ። የሆነ ቦታ የሆነ ሰው ሊሄድ ሲያስብ ማለት ነው መጀመሪያ ተዘጋጅቶ ከሰው ጋር መሄድ አለበት። አንተ ምን አለበት ቲክቶክን ጎግልን ግራ ገብቶኛል። ይሻለኛል ከአንቺ ጋር ተማርክ ከመዳረቅ ይህን ስልክ እግዜር አዞልኝ። አንተ የሽቶ ዕቃ እኮ ጠፍቶብኝ ነው። የሽቶ ዕቃ እዚህ ገባ በቅድም ሽቶ ልገለብጭበት ነው። ኧረ እባክሽ ግሪ ለወጣሽብኝ። በስመ አብ ወልድ ምን ሆነሽ ነው ተነፍተሽ የመጣሽ? ምንድን ነው የተነፋው? ምንድን ነው ያንተ መስራ ይላል። ምን አሞሻል? ገረዞር ለመድኃኒዓለም ምንድን ነው? ጉድ ፈላ። ምን እየሆንክ ነው? ምን ሆነሽ ነው? አሞሻል? ምንድን ነው ቀሚስ አይተሽዋል እኮ ምን አለ ዞር በይ እስኪ ያንቺ ነው እንዴ? ምንድን ነው ሄዳሌ ነው ነው ለባክሽ አላቆምሽ ያንቺ እንዳለ ከየት አምጥተሽ ነው? ሁሉ ጊዜ ምንድን ነው ዳሌ የለሽም? እንደ ሴቶቹ ዳሌ የለሽም? እንደ ሌሎቹ ዳሌ የለሽም ምናምን ይልከነ እኔ ያንቺ ነው ምንድን ነው ማን ነው? እንዴው አንዲት በሰው እጅ በራስ የደረሰ ጎበዝ ገዝተሽ ነው ቂጥ ዘሮይ ስወንጅ ገዝተሽ ነው አገኝ በሌለ ብር ለቂጥ ስወንጅ ትገዣለሽ? እዛው መልሽ ውድ ነው ብሏል። የዚህ መግዣ ውድ ነው ብሏል። አሁን ሳይቆሽሽ መልሽ እዛው የስወንጅ ቂጥ ገዛሽ ብለሽ አንተ በጣም ቀልደኛ ነህ። መልሽ ብሩን እፈልገዋለሁ። የራስሽ ጉዳይ አርቲፊሻል ቂጥ ነው። የራስሽ ጉዳይ ምን አገባኝ አርቲፊሻል ብሩን እፈልገዋለሁ። ለዚህ ወጣሽበት እንዴ? አይ ዘመናዊ የኔ ዘመናዊ አርቲፊሻል ቂጥ ገዝተሽ ሊመጣሽ ደግሞ ቀልድ በእናትህ እንደሚያምር ራስ ከምን ቂጥ የለሽም እንደ ሌሎቹ እያልክ መቀመጫ የለሽም ምናምን እያልክ እንድንስትል ነበር። ተወሰኝ ነበር እና በአርቲፊሻል ቂጥ ይሄ ኦሪጂናል ነው። አሰበች ሰውነቴን አስንትን ብዬ ነው። ኧረ እባክሽ አላውቀውም። እኔ ሰምቻለሁ። ሴቶች ቀጫጭኖች ሁሉ ስፖንጅ የሚባል ቂጥ መጥቷል ተብሎ ሲያወሩ ሰምቻለሁ። አንተ ነህ ስንሄድ
አይ በሰው ስትጸየፈው ደግሞ በራሴ መጣላ ቁጭ አለ። ከአንቺ ጋር ይሄ ከአንቺ ጋር ይሄ ከአንቺ ጋር ይሄ ኧረ ዞር በይ በእናትሽ እንዴ ታዲያ በተፈጥሮ ነው እንጂ በተገዛ ቂጥ ነው በተፈጥሮ ነው። በተፈጥሮ እግዚአብሔር የሰራው ሰውነት ነው እንጂ ይሄ ከሱቅ ላይ ስቦንጅሽን እየገዛሽ ብትታጠቂ ምን ይመለከተኛል? ኧረ እኔ ከአንቺ ጋር በቃ ጨርሻለሁ። የሽቶ ክዳን አንተ ቆይ ከኔ ጋር ሆነ ኩራት ላይ እንዴ ዳላ አልክ ዳላ ያገኘው በቃ ቻው ቻው እዛው አርዲውሻል ወደዛ ፈል እንትመይ በቃ እንደውም ይቅራው ይቅርበል ይቅር ይበልሽ ቆንጆ ሰው ጋር ሄደን አብረን ስንቀመጥ እንዴት እንደሆነ አቀማመጥ እንዴ በፊት እኮ አንተ ስታስጨንቀኝ ነበረው እንዴ ምን ይሁን አንተ እኔ ከአንቺ ጋር እንቀሳቀስም በሆነ እንደዚህ ዳለ ምናምን እያልኩ ነበር። በተፈጥሮሽ ነው እኔ እንደዚህ አይነት እየገዛሽ ልታስደስች ደግሞ እንዴ እኔ ስንት የሚገዛ ነገር እያለ እንዴት እንደሆነ እንዴ የሰው ቂጥ ዝም ብሎ አይነካም። እሺ እንዴ አንቺ ዞር በይ ዞር በይ ምንድን ነው እንደዚህ የተነፋው? ምን ትመስላለች? በእናታችሁ አንቺ ዞር በይ። እንደዚህ ነው ፕሮግራም ነው። አንተ እንደዚህ ለስጋ እንደ ፈለከው አልፈልግም። አልፈልግም። ሂጂ ብቻሽ አውላቂ ምናምን እያልክ እኔን ስትነቀኝ የነበረው ምን ስለሆነ ነው? ብቻሽን ሂጂ። እኔ ከእንደዚህ አይነት አልሄድም። ለምን ደግሞ አትሄጂም? አልሄድም። እንዴ ወድቅ አልሄድም። ሰው ምን ይላል ከአንቺ ጋር ነው? ዛሬ እኮ እንደውም በጣም ነው ያማረብኝ። በጣም በእናትህ መስናጋኝ ምን አፍንጫም ያስይዝ እሺ አይ ደብራል ናጋ ይደብራል። እውነት ይደብራል። ሲሰምቷል እሱ ስፈሳ ነው ዳሌ ቂጤ እንትን ስለሆነ ዳሌ በጣም ትልቅ ስለሆነ ስፈሳ ነው እሱ የሚሰማክ። መቼ እንዳትመኝ መቼ ዳሌ እንደዚህ ስንት የሚገዛ ነገር እያለ አንቺ አርቲፊሻል ገዝተሽ ትመጫለሽ። ካሰብሽ ለእኔም ትገዢ ነበር። ካሰብሽ ማለት ነው ለእኔም ትገዢ ነበር። ለራስሽ ብቻ አንተ እንዳለህ አድሎኛ ነሽ። ዳሌውን ትፈልጋለህ አንተ? ቦርጩ ነው የምትፈልገው ወይስ ዳሌው? የሚጠቅም ነገር ከሆነ ለባሌም ብለሽ ትገዢ ነበር። ግን እስከዛሬ ግን የሆነ ነገር ስትገዢ
አብረሽ ለእኔም ትገዢ ነበረ። ዛሬ ግን ለራስሽ ብቻ ነው ገዝተሽ ነበር። እሺ አንዱን ላካፍለኝ። አልፈልግም። አንድ ልስጥ። አልፈልግም። በቃ አንዱ ጎኔ አልፈልግም። አንቺ የተጫወትሽበትን አይ ማን ማስጨፈረ ግን አልተነካም። ያልተነካዳለኝ አልፈልግም። ታው በስመ አብ ወለክ ሲወፍር እንደዚህ ነው። በቃ ድርቅቅ ብላ ነው የምትሄደው። ይህን ስተበትቢ ነው በቃ አንዴ እየለበስኩ ነው አንዴ ምናምን። ታዲያ አሁን ቀሚስ ትለብሽ ይህን ስትታጠቂ አሁን ተነስ እስቲ አብረን እንቆም። እንዴት ነው ስንሄድ ድግስ ቦታ ስንሄድ ያምብኝ ለአምሮብኝ የሚለው ነገር እንግዲህ ከዚህ በኋላ ወይ ደስ ይላል። ግን ደስ ዳልቂት በቃ ለማንኛውም ማለት ነው እዛ ጋር ይሄን አውልቀሽ እዛ ጋር ካሜራ አለ። እዛ ጋር ካሜራ አለ። ሰራውልክ የምን ካሜራ ነው? ቆይ አንቺ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አላችሁ? ሁሉ ጊዜ በጣም ነው የሚያስቸግረኝ። ምንድነው አንቺ ዳሌ የለሽም ጣውላ ቂጥ ነው ያለሽ ምናምን እያልክ ሙድ ትይዝብኛለህ። ሙድ ስለምትይዝብኝ እኔ ሙድ ያዝኩ። ከዚህ በኋላ ግን እንዴት ነኝ? ቦፍር እንደዚህ ያምርብኛል። ቤተሰብ እንዴት ነው ግን እውነተኛ የተገዛ ነው ወይስ ምንድን ነው? ተፈጥሮ ነው። ውድ እኮ ነው አሉ። ለምንድን ነው አስጨንቃው ነው? ወይ ደግሞ አስፈቅጂ ግዛልኝ አላልኩም? ቂጥ ልገዛ ነው እንዴ? አስፈቅጂኝ እንጂ ብቻሽን ሄድሽ ለምን ትገዣለሽ? አይ አይመለከትም። ቂጥ ስለሆነ ቢያንስ እኔ የሚቀንስና የማይቀንስ ነገር አለ። በቃ ለማንኛውም ኦሪጂናል አለ ፌክ አለ። ኧረ እባክህ ምን አይነት ኦሪጂናል አለ ፌክ አለ? ኦሪጂናሉ ሲቀመጡበትም ሲነኩትም ሰራክ ምንድነው? ምን ሽጉጥ ይዘሻል እንዴ? ምንድነው እንደዚህ አይነት በገንዘብ ጨዋታ እንዳሙሻል ወርሽና ሙሻል ስንትና ስንት ብር ያወጣው በሽታ ነው እንዴ? እንዴ ባንዲ ሾቃሽ እኮ ምን ነው አሙሻል ምን ነው ሲዞር አቤት የሰው ልጅ ባንዲ ልትቆጣ እሺ ተነሽ ምን አርቲፊሻል ነገር አትታጠቅም እያለ አቃጠለኝ። ምንድን ነው ያደረኩት? አንተ ለምንድን ነው ያበላሽብኝ? ስንትና ስንት ሺህ ብር እንዳወጣበት እኔ እኮ የማውቀው እንዴ። ኦሪጂናል እና ፌኩን መርጠሽ አግዥም እንዴ? አሁን ያኛው ኦሪጂናሉ ከሆነ ነካ ሲያደርጉት አይተነፍስም። እኔ ከሰው ሰምቻለሁ። እና ግዛልኛ የማይተነፍስ አቅም የሚችለው እና የገዛሁት እኔ ደግሞ ኦሪጂናል ከሆነ እንደተነፋ ነው የሚቀመጠው። ቤተሰብ ደህና ነው እንዴ? እውነት አቃጠለኝ። ወይኔ እንዴት ናችሁ? ሁሉ ሰላም? እኔ እንግዲህ በተፈጥሯ ነው። ምንድነው ሼፕ ምናምን የለም። ዝም ብለሽ ቀጥ ብለሽ ነው የምትሄጂው። ምንድነው ሴት ልጅ እኮ እንደው በቃ ሼፕ እዚህ ጋር ሞላ ምናምን ነው የምትለው እያልኩ ቀልድባታለሁ። እኔ ግን ከምሬ ነው እንደዛ ስቀልድ ያው እሷን ለማሳቅ ነበር። እሷ ግን የምር መስሏት እንዲያምርብኝ ብላ ሄዳ ውስጥ ላይ ቆየ ለበስኩ ነው ትለኛለች። እኔ ስላት ቆየ ለበስኩ ነው ትላለች።
ደህና ሁኑልኝ። ይሄንን ስከምር ነበር እንግዲህ እኔ በአርቲፊሻል